አሁን ያለውበት ሀገር በደቡብ ምስራቅ ኤዥያ የምትገኝ ሆና ከ4000 ዓመታት በላይ የሚዘልቅ ጥንታዊ ታሪክ አላት። ስሟ ቬትናም ትባላለች። ከተማዋ ደግሞ ሆያን ትባላለች። በቪየትናም መሃል ክፍል ወይም ሴንትራል ቪየትናም ውስጥ ትገኛለች። ከኢንተርናሽናል ኤርፖርት ደናንግ ብትባል ከተማ ወደ ደቡብ አቅጣጫ 30 ኪሎ ሜትር ገደማ ርቃ ትገኛለች። በመኪና ወደ 45-60 ደቂቃ ይፈጃል። ከደናንግ ወደ ሆያን ማለት ነው። አይ ቲንክ የሂስትሪ ወይም የጂኦግራፊ አስተማሪ ለመሆን የሞከርኩኝ መሰለኝ። መሆን ስለማልችል አሁን በጣም ርቦኛል። I'm super hungry. I haven't eaten anything. Let's go get food. Now? Yeah. And can you make it spicy? Spicy? Yeah. Yeah. የቪየትናም ፉድ የሚታወቀው ፏ ቢፍ ኦርደር አድርጌያለሁ። እናየዋለን አሪፍ ከሆነ። ምግቤን መጥቷል። አውሾው ፀሐይዋን እንዴት እንደምታምር ይዋል። By the way, it's been cloudy and rainy today. በጣም ሬን ነበረ ጠዋት እና ፀሐይ የምትወጣ አልመሰለኝም ነበረ። Yeah, I don't know how much you pay ግን ከፍለ እንደዚህ ራይድ ማግኘት ትችላለህ። ይሄ ይመስላል ምግቡን። በጣም ይጣፍጣል። So good. It's very tasty, no? በጣም No. You want one? Gì bánh vàng không mà, con lùng ông qua cái đầu này. ውሻውን ሊበላ ፈልጎ ለመጀመሪያ ጊዜ ነው የበላሁት፣ ግን አይቻለሁኝ መንገድ ላይ ሰዎች ሲበሉ። ግን ለዲዘርት የሚሆን ምግብ ይመስለኛል። ለንተንስ ቦት ራይድ የሚባል እንደዚህ ኤቭሪ ናይት እዚህ ሁሌም እንደዚህ ያለና ይዋቸው እንዴት እንደሚያምር።
እዩት፣ በጣም ከለርፉል ነው ከተማው። የሆነ ደስ የሚል ቫይብ አለው። ኢቭን ክራውድድ እያለ እንዴት ነው ላይክ ካም አት ዘ ሴም ታይም ቬሪ ካም። የሆነ ራንደም ካፌ ሻፕ ነው የገባውን እና ያምራል። ቡናቸውም በጣም ይጣፍጣል። አሪፍ ካፌ አላቸው። ይሄ ይመስላል ቦታው። በአሁኑ ሰዓት ኦልሞስት 7 ሰዓት ነው እና ቡና እየጠጣሁ ነው። በጣም ደክሞኛል። ኢነርጂ ያስፈልገኛል፣ ካፌ ያስፈልገኛል። ሌላ ደግሞ ኮኮናት ዋተር እየጠጣሁ ነው። ፍሬሽ ለሚሸዊ ሌላ ደግሞ ቪየትናም በቡና በጣም ነው የምትታወቀው። በጣም አሪፍ እና ብዙ አይነት አማራጭ ቡና አላቸው። ከታይላንድ ወደ ቪየትናም ስመጣ ሲጠይቁኝ ሰዎች ወሪ ጎን ሲሉኝ ወደ ቪየትናም ስላቸው they have like the best coffee you like it ነው የሚሉኝ እና እውነታቸው ነው። ቡናቸው በጣም ነው የሚጣፍጠው። ብዙ አይነት አማራጭ አላቸው። ግን አንድ ነገር የታዘብኩት አይስ ካፌ ወይ ደግሞ ኮልድ ካፌ ነው ሰርቭ የሚያደርጉ እና ራስን ካልጠየቅ ሀት ካላልክ ሁሌም ኮልድ ነው የሚያመጡልክ። ለምን ሁሉም ሰው አይስ ካፌ ነው የሚጠጣው እና they have the best coffee. I like it. Hoi An, ancient town ተብላም ትጠራለች። የዓለም ቅርስ ከተማ የሚያምሩ ጥንታዊ ህንጻዎችም አሏት። በጣም ደስ የሚሉ ህንጻዎች አሉ። እዚህ ተመሳሳይ ከለር ወይም ቀለም በቢጫ የተቀቡ ናቸው። ኦልድ ታውንም ይሉታል ሰፈሩን። በጣም ታምራለች። ሌላ የምትታወቀው በቺል የሆነ ቫይብ ያላት ከተማ፣ ቴስቲ የሆነ ፉድም አላት። ታምራለች። ቬሪ ቱሪስቲ ናት። ብዙ ቱሪስት አላት። ቬሪ ክራውድድ ነው አንዳንዴ ምሽት አካባቢ፣ ግን አት ዘ ሴም ታይም የሆነ ካም የሆነ ኢንቫይሮንመንት አላት። ደስ ትላለች። ታምራለች። ውጪ
ሙዚክ እየተጫወቱ ነው። ይጄ ቁጭ ለማለት ውጪ ሞክራለሁ።